በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በፈተና ግቢ ውስጥ ጌታችን ሲያዝ ደቀ መዛሙርቱን ይሂዱ ተዋቸው ብሎ ስለነበር ደቀ መዛሙርቱ ወታደሮቹ ወደ እነርሱ ሳይዞሩ በፊት እግሬ አውጪኝ ብለው ተበታተኑ። እረኛውን እመታለሁ በጎቹ ይበተናሉ ብሎ ነቢዩ ዘካርያስ የተናገረው ትንቢትም ተፈጸመ። ትንቢተ ዘካርያስ ምዕራፍ 13 ከቁጥር 7። ጌታችን ራሱ እንዲሄዱ አሰናብቷቸው ነበርና ደቀ መዛሙርቱ ከማይችሉት ፈተና መሸሻቸው አያስነቅፋቸውም። ጌታ ከተያዘ በኋላ ወደ ሊቀ ካህናቱ ግቢ ይዘው ሲሄዱ አንድ ወጣት በቅርበት ተከታትሏቸው ነበር። ርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱን ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ማርቆስ ወንጌል ምዕራፍ 14 ከቁጥር 51 እስከ 52። የሐዋርያዊቷ ቤተ ክርስቲያናችን ትውፊት ይህ ባለ ነጠላ ወጣት በትሕትና ስለ ራሱ እኔ ብሎ ሊጽፍ ያልወደደው የጉዳዩ ብቸኛ የዓይን ምስክር ተዋናይ በወቅቱ ልጅ የነበረው ቅዱስ ማርቆስ ነበር። ከጌቴሰማኒ ወደ ሊቀ ካህናቱ ግቢ የቄድሮንን ወንዝ ተሻግሮ ሲጓዙ የብዙ ወታደሮችን ድምፅ በሌሊት የሰማውና ምስጢረ ቁርባን በተፈጸመበት በቤተሰቦቹ ቤት በጽርሐ ጽዮን የነበረው ማርቆስ ከሌሊቱ ልብሱ ጋር ከቤት ወጥቶ ኋላ ለመከተል ሞከረ። ወታደሮቹ ሲያስተውሉት ግን ከመሞት መሰንበት ይሻላል ብሎ በልጅ እግሩ ነጠላውን ጥሎ ሸሸ። ጌታችንን በመከተል የነገሩን ፍጻሜ ያዩ ዘንድ እስከ ሊቀ ካህናቱ ግቢ የዘለቁት ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ነበሩ። የጌታ ፍቅር ጸንቶባቸው እንጂ በዚያች አስጨናቂ ሌሊት እስከ ሊቀ ካህናቱ ግቢ ድረስ ዘልቀው መሄዳቸው ትልቅ አደጋ ላይ የሚጥላቸው ውሳኔ ነበር። በጎች ሆነው ወደ ተኩላዎች ግቢ ዘልቀው መግባታቸው ብቻ ፍቅር ፍጹም ፍርሃትን አውጥቶ የሚጥል ያሳያል። ከሸሸ ተዋግቶ የቆሰለ ይሻላልና ጴጥሮስም በፈተና መውደቅ ብቻ ከማየት እንደ ልማዱ ጌታ ሆይ ወደ ማን እንሄዳለን ብሎ እንደ ጓደኞቹ ሳይሸሽ ጌታውን በፍቅር መከተሉን ልናመሰግን ይገባል። ጴጥሮስ በፍቅሩ ምክንያት ከፍርሃታቸው የተነሳ ከሸሹት ከጓደኞቹ ጋር አብሮ አልሸሸም። በዚያች ምሽት ዲያብሎስ ደቀ መዛሙርቱን እንደ ስንዴ ሊያበጥራቸው ለምኖ ነበር። ሰይጣን በቀን በዙሪያችን ባሉት ሰዎች አድሮ ይዋጋናል፣ በሌሊት ግን ራሱ ይዋጋናል። ጴጥሮስን ራሱ ሲያበጥረው ለምኖ ነበር። በቀን ሲሆን ሌሎች ሰዎች ከበው ያጠምዱለታል እንዳለ አባ መቃርስ። ጌታችን የጴጥሮስ እምነት እንዳይጠፋ ስለ ደቀ መዝሙሩ ጸልዮ ገደበለት እንጂ ሰይጣን ለጴጥሮስ የደገሰለት ብዙ ነገር ነበር። ጌታችን የሰይጣንን ፈተና ቢያስቆምለትም እንኳ ጴጥሮስ ግን በዚያች ምሽት መፈተኑ አልቀረም። ይህም የሆነው ጌታችን ስለሚመጣበት ፈተና ሲነግረው በሰጠው ምላሽ ምክንያት ነው። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም። ማርቆስ ወንጌል ምዕራፍ 14 ከቁጥር 29። ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ብሎ መናገሩ ቅዱስ ጴጥሮስ ለፈተናው አጋለጠው። ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክዱህም ብትል ምን ነበረበት? እግዚአብሔር አገልጋዮች ራሳቸውን ያነጹና ወንድሞቻቸውን ግን ያረክሱ ዘንድ ይገባቸዋልን? አንተ ግን ራስን ብቅ ሌሎችን ዝቅ አደረግ። ስለዚህ ሌሎች ሳይክዱት አንተ ካድኸው ይላል ሩታ ሃይማኖት። አበው እንዳስተማሩት የጴጥሮስ ንግግር በሐዋርያቱ መካከል የነበረው ከሁሉ የሚበልጠው ማን ነው የሚል የፉክክር ውጤት ነበር። ጌታችን ለጴጥሮስ ከባሕር ዓሣ አጥምድና ሆዱን ቀደ ስታቴር ታገኛለህ ለእኔና ለአንተ ክፍል ብሎ የጴጥሮስን ብቻ ግብር ከከፈለበት በኋላ ከሁላችን የሚበልጠው ማን ነው የሚለው ጥያቄ የሁሉም የደቀ መዛሙርት ተደጋጋሚ ጥያቄ ነበር። ማቴዎስ ወንጌል ምዕራፍ 17 ከቁጥር 27፣ ማቴዎስ ወንጌል ምዕራፍ 18 ከቁጥር 1። ይህ ሰይጣን በሐዋርያት መካከል ሲዘራው የነበረው የፉክክር መንፈስ ከጰራቅሊጦስ በኋላ በትሕትና ተተክቶ ሰይጣን አንገቱን ደፍቶ የነበረ ሲሆን
ከክፍለ ዘመናት በኋላ ግን በሐዋርያት ላይ ያልተሳካላትን ይበልጥ ፈተና በመንበራቸው ላይ ደግሞ እንዲነሳ በማድረጉ የጴጥሮስ መንበር በሆነችው ከሁሉም በላይ ነኝ እንድትል አብያተ ክርስቲያናት እንዲከፋፈሉና ለመናፍቃንም መፈልፈል በር እንዲከፍቱ ምክንያት መሆኑ ታሪካዊ ኖታ ነው። ጌታችን ጴጥሮስ በትዕቢት የተናገረውን በሰማ ጊዜ እውነት እልሃለሁ ዛሬ በዚች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ማርቆስ ወንጌል ምዕራፍ 14 ከቁጥር 30። ወንጌላውያኑ ተከፋፍለው የጻፉት የጌታችን ትንቢት ሐሳብ የተለያየ ቢመስልም አገጣጥመን ስንረዳው ሐሳቡ አንድ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ዶሮ አከታትሎ የሚጮህበትን ጴጥሮስም የሚሰማውን የዶሮ ጩኸት ብቻ በማሰብ ዶሮ ሳይጮህ ብለው ሲጽፉ የቅዱስ ጴጥሮስ ተማሪ የነበረው ማርቆስ ከራሱ ጠይቆ ከጴጥሮስ የተረዳውን ዶሮ የጮሁ 2 ጊዜ እንደሆነ ጽፏል። ጴጥሮስ 1 ጊዜ ካደ፣ ዶሮ ጮሆ ነበር። ይህንን ጩኸት ሳይሰማ ጴጥሮስ አከታትሎ 2 ጊዜ ካደ። ከዚህ በኋላ ዶሮ ለ2ኛ ጊዜ ጮኸ። ሁሉም የቤተ ክርስቲያናችን ሊቃውንት ዶሮ ሳይጮህ የሚለውን ትንቢት የሰጡት ማብራሪያ ይህን ነው። ቅዱስ ጴጥሮስ ይህንን የጌታ ቃል ሰምቶ በራስ መተማመኑ አልቀነሰም። ቃሉን አበረታቱ ከአንተ ጋር የምሞት እንኳ ብሆን ከንቱ አልክድም ብሎ ዳግመኛ ተናገረ። የቀሩት ሐዋርያትም እኛስ ለምን ይቅርብን ብለው ሁሉም ደግሞ እንደዚህ አሉ። ማርቆስ ወንጌል ምዕራፍ 14 ከቁጥር 31። ጴጥሮስም ደካማነቱን ያውቅ ዘንድ የእግዚአብሔር ረዳትነት በዚያች ምሽት ያራቀውና ለክህደት የተዳረገው በዚች ንግግሩ ምክንያት ነው። ድካሙን ያውቅ ዘንድ ከእግዚአብሔር ዘንድ የምትገኘው ረድኤት ከእርሱ ርቃለችና እንዳለ ቅዱስ ቄርሎስ። ይህ ከሆነ ከጥቂት ሰዓታት በኋላ ነበር ጴጥሮስ በቃሉ መሠረት ጌታውን ከሩቅ ተከትሎ ወደ ሊቀ ካህናቱ ግቢ የደረሰው። ወደ ሊቀ ካህናቱ ግቢ ሲደርስ ከሊቀ ካህናቱ ጋር ይተዋወቅ የነበረው ቅዱስ ዮሐንስ ለበረኛይቱ ነግሮ ጴጥሮስን አስገባው። ዮሐንስ ወንጌል ምዕራፍ 18 ከቁጥር 15 እስከ 16። ወስብሐት ለእግዚአብሔር።